ወደ ቤተክርስቲያን ስንሄድ ነጭ ልብስ ወይም ደግሞ ነጭ ነጠላ ለምን እንደምንለብስ ታውቃላችሁ? ሰላም ውድ ኦርቶዶክሳውያን እንዴት ናችሁልኝ? ለማታውቁኝ ቤዛ ጋሻው ነኝ። ቁም ነገር ፈልጋችሁ ለመጣችሁ እንኳን ደህና መጣችሁ። ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ወደ ቤተክርስቲያን ስንሄድ አብዛኛውን ጊዜ ነጭ ልብስ ወይም ደግሞ ነጭ ነጠላ እናደርጋለን። ለምን እናደርጋለን? ይህ ዝም ብሎ የተለመደ ባህል ይመስላችኋል ወይስ በስተጀርባው ትልቅ መንፈሳዊ የሆነ ትርጉም አለው? ዛሬ የነጭ ልብስ 3 ዋና ዋና መንፈሳዊ ትርጉሞችን እናያለን። አንደኛ፣ ነጭ ቀለም የንጽህናና የቅድስና ምልክት ነው። ነብዩ ኢሳይያስ በመጽሐፍ ላይ ኃጢአታችሁ እንደ ደም ብትቀላ እንደ በረዶ ትነጻለች፣ ኢሳይያስ ምዕራፍ 1 ቁጥር 18 እንዳለ ነጭ ልብስ መልበሳችን በንስሐ የታጠበና የነጻ ልብ ሊኖረን እንደሚገባ ያስታውሰናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በከበረ ትንሣኤው መቃብርን አሸንፎ ሲነሳ መላእክት ነጭ ልብስን ለብሰው ታይተዋል። ነጭ ልብስ የትንሣኤው ብርሃን ተካፋይ መሆናችንና በክርስቶስ ያገኘነውን የድል ደስታ የምንገልጽበት ነው። ቅዱሳን መላእክት ሁልጊዜም በነጭ ልብስ ተመስለው ታያሉ። እኛም ወደ ቤተክርስቲያን ስንመጣ ከመላእክት ጋር አብረን እግዚአብሔርን እያመሰግንን ነው ለማለት በነጭ ልብስ እንመስላቸዋለን። ስለዚህ ነጭ ልብስ ስንለብስ ውጫዊ ውበታችን ብቻ ሳይሆን ውስጣዊ ማንነታችን እንደ ልብሳችን ነጭና ንጹህ እንዲሆን ልንተጋ ይገባል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን አስቀምጡልን። ለዛሬ የነበረን ፕሮግራም ይህ ነበር። በቀጣይ በሌላ ፕሮግራም እንመጣለን። ሰላም፣ እግዚአብሔር ከኔም ከናንተም ጋር ይሁን።